ገለቴም እንግዲህ ተናግራለች። በጣም ብዙ ቦታ ደርሳለች። ህግ የያዘውም ጉዳይ ነው። እኔ የምለው ህግም ትክክለኛ ፍትህ እንዲሰጣት መንግስትም ደግሞ የገለቴን ጉዳይ በአትኩሮት አይቶ ለዚች ለሴት እንደ ሴትነቷን ትልቅ ነገር እንዲያደርግላት መልእክቴን አስተላልፋለሁ። እንደ ፌዴሬሽንም እኔ ሮጬ እንደማለፌም ከገለቴ ጎን እንደሆንም ገለቴ ብቻ ሳይሆን በአሁኑ ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያሉ ያለፉ ባዶ እጃቸውን ቀርተው በአሁኑ ሰዓት ምንም ሳይኖራቸው የሚኖሩ ስላሉ ይሄ ላይፍ ጋርድ መጥቷል። እንግዲህ መንግስትም የሚመለከተው አካልም በተለይ ደግሞ የሴቶች ጉዳይ በዚህ ጉዳይ ላይ ጠንከር ያለ ነገር አድርጎ ለአትሌቶቻችን መፍትሄ እንዲፈጠር በዚሁ አጋጣሚ አስተላልፋለሁ። የዛሬው መግለጫችን ዋናው ዓላማ እንደምታውቁት የአትሌት ገለቴ ቡርቃ ጉዳይ ሰሞኑን ያው በሚዲያም እንደሰማችሁት በዛ ደረጃ ደርሷል። የእሷን ጉዳይ በተወሰነ ደረጃ ያለችበትን ሁኔታና ከኛም እንደ ፌዴሬሽን ምን ማድረግ አለብን የሚለውን ለመግለጽ ነው። ሁለተኛ ደግሞ አትሌት ገለቴ ቡርቃ ወደ ሚዲያ ወጥታ የእሷን ብሶት የእሷን ችግር ተናገረች እንጂ በጣም ብዙ የገለቴ ቡርቃ አይነት አትሌቶች የተጎዱ አትሌቶች አሉ። ወደፊትም እንዳይኖሩ በሚል በተወሰነ ደረጃ ስራዎች እየተሰሩ ያሉ አሉ። እሱንም ለመግለጽና እነኛም ወደፊት ያሉትን ለማዳን በተወሰነ ደረጃ ደግሞ ልክ እንደ ገለቴ ቡርቃ እየተጎዱ ያሉት በጉዳት ላይ ያሉት ልንደርስላቸው የሚገቡ በሞራልም በገንዘብ ብቻም ላይሆን ይችላል፣ በንብረት ብቻም ላይሆን ይችላል፣ በሞራልም ልንደርስላቸው የሚገቡ አትሌቶች አሉንና ስለነሱም በተወሰነ ደረጃ ለመግለጽ ነው የጠራናችሁ። በሶስተኛ ደረጃና ዋነኛው የዚህ በወርልድ አትሌቲክስ ሴፍ ጋርዲንግ የሚባል አዲስ አሰራር መጥቷል። ይህንን የትኛውም ዓለም ላይ ያሉ ፌዴሬሽኖች ተግባራዊ እንዲያደርጉና ማንኛውም ህፃናትም ሴቶችም አዋቂዎችም ያው የመሮጥ የመወዳደር መብት አላቸውና በዛ ውስጥ ችግር እንዳይገጥማቸው መወዳደር እንዲችሉ ያገኙትንም ደግሞ በአግባቡ መጠቀም እንዲችሉና በተለይ በአትሌቲክስ ስፖርቱ ላይ ከውጤት አንጻርም ትልቅ ጉዳት በዓለም ላይ እየመጣ ስለሆነ ያንን ከመከላከል አኳያ በዓለም ላይ የወጣ ህግ አለ። ያንንም ፌዴሬሽናችን እንግዲህ እኛ ከመጣና 1-5 ወር አካባቢ ሆኖናል። ከባለፉት 3 ወር ጀምሮ ስራን ስንሰራ ነበረ፣ ዶክመንቶች ሲዘጋጁ ነበረ። ይሄ ስራ የሚሰራው ይሄ ሴፍ ጋርዲንግ የሚቋቋመው ከባህልና ስፖርት ሚኒስቴር ጋር በጋራ ሆኖ ነው። የተለያዩ አካላቶችን አሳትፎ ነው። ከፍትህ ሚኒስቴር፣ ከህግ፣ ከፌዴራል ፖሊስ፣ ከተለያዩ ከሴቶችና ህፃናት ከተለያዩ ተቋማት ጋር ተደርጎ መንግስት በሚኒስትሮች ምክር ቤት አጸድቆ ልክ እንደ አንቲ ዶፒንግ ኤጀንሲ እንደተቋቋመው እንደዛ የሚቋቋም ኢንስቲትዩት እንዲቋቋም ወርልድ አትሌቲክስ ይፈልጋል። በሌሎች ሀገሮች ምናልባት ያው ስፖርት ላይ ያላችሁ ልታውቁ ትችላላችሁ። በኬንያ ሀገር ከኢትዮጵያ ባልተናነሰ እንደዚህ አይነት ችግሮች በጣም በስፋት አሉ። በቅርቡ የተፈጠረው አትሌት አግነስ ትሬፖ የምትባል የ5000 ሜትር እና የ10000 ሜትር ሯጭ እንደዚሁ በባለቤቷ ህይወቷ እንዳለፈ ይታወቃል። የኬንያ አትሌቲክስ ፌዴሬሽንም በስሟ የክሮስ ካንትሪ ውድድር እያዘጋጀላት ለባለፉት 2 ዓመቶች እያዘጋጀላት እንዳለ ያው የምታውቁት ትኖራላችሁ። በተለይ በምስራቅ አፍሪካ ችግሩ በጣም ሰፊ ነው። በሴቶች ላይ ብቻም አይደለም የሚደርሰው ይሄ ጥቃት በወንዶች አትሌቶች ላይ በጣም ይደርሳል። ምናልባት ከዚህ በኋላ ብዙ አትሌቶች ሊወጡ ይችሉ ይሆናል። እኛም እንደ ተቋም ስላልሰራንበት ይሄ ተቋምም ስላልተቋቋመ የቅሬታ ሰሚም ቢሄዱም ቢጮሁም ሰሚም ስለሌላቸው ሁሉም አትሌቶች አንገታቸውን ሰብረው በቤታቸው ችግራቸውን ተቋቁመው ነው ያሉትና ብዙ ችግሮች እንዳሉ እንድትገነዘቡ ያስፈልጋል። ይሄን ችግር ደግሞ የምንወጣው አትሌቶቻችን ከዚህ ችግር የሚድኑት ውጤታቸውም ጥሩ የሚሆነው የህዝቡም የሚዲያም የመንግስትም ድጋፍ ሲኖር ነውና ይሄ በውጤት ላይም በሀገር ክብር ላይም በተለያዩ ነገሮች ላይ ትልቅ ተጽዕኖ እያሳደረ ያለ ነገር ነው። ስለዚህ በዚህ በ3 ጉዳዮች ላይ ነው ልንወያያችሁ ወይም ልንገልጽላችሁ እየጠራናችሁ ማለት ነው። እንግዲህ ወደ ገለቴ ስንሄድ ያው ገለቴ አብረን ስንሮጥ የነበርን ልጅ ነች፣ ጓደኛችን ነች። ከባለቤቷ ጋርም አብረው ሲኖሩ እንደነበረ እናውቃለን። በተወሰነ ደረጃ ግን ያው አንዳንድ ችግሮች እንዳሉ እንሰማ ነበረ። እንግዲህ ያው ህግ ይዞታል። በህጉ መሰረት ያው ራሷም ለራሷ የምትሆን ልጅ ነች። ያው ጠበቃ ቀጥራ ማድረግ ያለባትን ነገር ስታደርግ ቆይታለች። እንግዲህ እኛ አትሌቶች ያው በብዛት አብረንም አንቆምም። ለብቻዋም ስለነበረች በተለያዩ ነገሮች እዚህ ደረጃ ላይ ደርሳለች እና ገለቴ ብዙ ነገሮችን እንዳሳለፈች ከሷም ለመረዳት ይችላል እና አሁንም ከዛ ችግር ውስጥ እንዳልወጣችና በተለያዩ መልኩ
ድጋፍ እንደሚያስፈልጋት ተረድተናል። አሁን እንግዲህ ያው ከሩጫ ኦልሞስት ወደ መውጣቷ ላይ ነው። ባለፉት 1 ዓመታት ከትሬኒንግም በአግባቡ እየሰራች እንዳልሆነች ነው የነገረችን። ስለዚህ እኛ እንደ ፌዴሬሽንም ከጎኗ እንዳለን፣ እንደ አትሌትም ከጎኗ እንዳለን ለመግለጽ ያው እንወዳለን ማለት ነው። የገለቴ ጉዳይ እንግዲህ ያው ህዝብ በዚህ ደረጃ ሰምቶታል። ፍትህን በተገቢው መልኩ የሞራል ግንባታንም በተገቢው መልኩ ከኛም ከኢትዮጵያ ህዝብም ታገኛለች ብለን እናስባለን። ከዛ ባለፈ ግን በጣም ብዙ ገለቴዎች አሉ። በጣም ብዙ አትሌቶች በዚህ ደረጃ እየተጎዱ ሊኖሩ ይችላሉና እነኛንም የምናክምበትን ከዚህ በኋላ የራሳችንን ተቋም ፈጥረን የምንከላከልበትን በተለይ ከባህልና ስፖርት ጋራ ጥሩ ግንኙነት ነው ያለን። ስለዚህ ጉዳይም አስረድተናቸው ተቀብለውታል። ኬንያ ይህን ሴፍ ጋርድ አቋቁመው በአግባቡ እየሰሩበት ነው። ለምሳሌ ባለፈው የወርልድ ኢንዶር ቻምፒዮንሺፕ ናንጂንግ ላይ በተደረገው ላይ እንደ አንድ ቲም ነው ከሴፍ ጋርዲንግ ተብሎ ቲም ውስጥ ሄዶ ውድድር ላይ አትሌቶች ላይ በደል እንዳይደርስ በሚል እየሰሩበት ያለው ማለት ነው። ስለዚህ የኛም እስከዛ ድረስ መስራት ያስፈልጋል። እንግዲህ ባለቤቶቹ ያው በዝርዝር ይገለጻሉ። ማማን ናቸው እዚህ ውስጥ ተካተው ይሄንን የአትሌቶችን ከውድድርም ከውድድር በኋላም በውድድር ላይም የሚደርስባቸውን ችግር ሊታገልላቸው ሊያስተካክልላቸው የሚገባው የሚለውን በሂደት ከመንግስት ጋር ሆነን የምንገልጽላቸው ይሆናል። በአጠቃላይ ግን ያለው ይሄ ነው። እኛ እንደ ፌዴሬሽንም እንደ ግልም ከአትሌት ገለቴ ቡርቃ ጎን ነን። ከሌሎችም ጋራ ደግሞ የተጎዱ ብዙ አትሌቶች እንዳሉ እናውቃለን። ለነሱም ከኛ የሚጠበቀውን ነገር ለማድረግ የምንችለውን ነገር እናደርጋለን። እናንተም ግን እንደ ሚዲያ የኢትዮጵያ ሕዝብም ከጎናችን እንዲቆም በዚሁ አጋጣሚ መልእክታችንን እናስተላልፋለን ማለት ነው።